ዳሎል በተፈጥሮ ድንቅ ስራው ልዩ በሆነው መልክዓ ምድሩ በምድር ላይ ያለ ሌላ ዓለም ተብሎ ቢጠራ ማጋነን አይሆንም። በኢትዮጵያ ሰሜናዊ ጫፍ በአፋር በረሃ አምዶች ውስጥ ተፈጥሮ ቀለማትን፣ ኬሚካሎችን ተጠቅማ የሳለች እጅግ አስደናቂ የስዕል ማዕከል ይመስላል። ዳሎል በምድር ላይ ሰው ከሚኖርባቸው አካባቢዎች ከፍተኛ አማካኝ ዓመታዊ ሙቀት በመመዝገብ ቀዳሚውን ስፍራ ይዛል። እዚህ አካባቢ ያለው ሙቀት በአማካኝ 35 ዲግሪ ሴልሺየስ ሲሆን በበጋ ደግሞ እስከ 46 ዲግሪ ሴልሺየስ እና ከዛ በላይ ሊጨምር ይችላል። ይህ ደግሞ አካባቢውን እጅግ ፈታኝ ግን ደግሞ ማራኪ ያደርገዋል። ይህ ቦታ የምድር ሲኦል ተብሎ ቢጠራም በእይታ ግን የመላእክት ስዕል ይመስላል። ከሰልፈር ጨውና ልዩ ልዩ ማዕድናት ከምድር ጥልቀቱ ከሚፍለቀለቀው የፈላ ውሃ ጋር ተቀላቅለው የፈጠሩት ደማቅ ቢጫ፣ አረንጓዴ፣ ቀይ፣ ብርቱካናማ ቀለማት መሬቱን እንደ ቀስተ ደመና አልብሰውታል። እሳተ ገሞራው፣ የጨው ክሪስታሎችና የሚንተከተክ የአዘች ኩሬዎች ተዳምረው ዳሎልን የኢትዮጵያ ብቻ ሳይሆን የዓለማችን ልዩ ተፈጥሮ ያደርጉታል። ይህ ቦታ የተፈጥሮ አያልነቱ፣ ረቂቅነቱ፣ አስደናቂ ውበቱ በአንድ ላይ አጣምሮ የያዘ የጥበብ መድረክ ነው። ሳይንቲስቶች ዳሎልን ማርስ በምድር ላይ ብለው ይጠሩታል። የአካባቢው ሁኔታ፣ ከፍተኛ ሙቀት፣ አሲዳማነትና ጨዋማነት ከሌሎች ፕላኔቶች ላይ ሕይወት ሊኖር እንደሚችል ለማጥናት እንደ ላቦራቶሪም ያገለግላል። ዳሎል ከአስደናቂነቱ ባሻገር ለዘመናት የጨው ንግድ ማዕከል ነው። የአፋር ሕዝቦች በባህላዊ መንገድ በመጥረብ አሞሌ ጨውን ለማዘጋጀት ከግመል ጭነት ወደ ተለያዩ የሀገሪቱ ክፍል ይጓዛሉ። በተጨማሪም ለኢንዱስትሪ የሚሆን ከፍተኛ ፖታሺየም ክምችት ያገኙበታል። በአጭሩ ዳሎል የተፈጥሮ ድንቅ የምህንድስና ውጤት፣ የኢትዮጵያ ኩራትና የዓለማችን ብርቅዬ ስጦታ ነው። ፈጣሪ ቀለማትን የረጨበት፣ ምድር የራሷን ጥበብ ያሳየችው ልዩ ስፍራ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ እያልኩኝ ለዛሬ በዚህ አበቃ።